እንዲያው እንደጀሶ ቀባ ብሎ ነው ቆሻሻ ነው ሁሉ በችግር ነው ጣሪያው በችግር ነው ግርግዳው በችግር ነው አቅም በማነስ ገቢ በማነስ ስንት ችግር አለ አባዬ እንደምታየው እናቶች እዚህ ውስጥ የሚተኙት ውሃ ዳር ነው ያሉት ዝናብ በሚሆንበት ወቅት የሚመጣባቸው ነገር አይታወቅም ከዚያም በላይ ብዙ ሰዎች ዝናብ ሲመጣ ይሳቀቃሉ ይጨነቃሉ ይንጋ በብዙ ያስባሉ እኛ ተረጋግተን እንደምንተኛው አይደለም ህዝባችን በተለይ እናቶች አሮጊቶች አንዳንዶች ልጅ የሌላቸው በዚህ አይነት ሁኔታ የሚኖሩ ስላሉ የአካባቢው ማህበረሰብ እየተጋገዘ 5ም 10ም 15ም ቤት ቢሰራ የብዙ ሰው ህይወት እፎይታ እንዲያገኝ እናደርጋለን ጤናህን ይስጥ ገንዘብ አይጠፋም ጤና ነው ዋናው ጤናህን ይስጥ አላሰብኩትም እኔ እዛችሁ ደቃቃ ቤቴ ውስጥ ነው ኖሬ ስሞትም ከዛችሁ ውስጥ ሬሳዬ ትወጣለች እያሰብኩኝ እንጂ አላሰብኩትም እሱ ባለቤቱ አሰበልኝ መጣልኝ የተነገርከው ቀለም ያርግልህ አሜን የረገጥከው ለምለም ያርግልህ አሜን እድሜና ጤና ያበድር አሜን እግዚአብሔር ይስጥልህ አሜን እናመሰግናለን በጣም እናመሰግናለን